ለንጊኖስ ሰማዕት። ይህም አስቀድሞ ጌታችንን ጎኑን በጦር የወጋው ነው። በኋላም በጌታችን አምኖ ወንጌል ሰብኮ በሰማዕትነት አርፏል። ከዮናናውያን ወገን ሲሆን የሮማን ወታደር ነበረ። ጲላጦስ ጌታችንን እንዲሰቅሉት ለአይሁድ አሳልፎ ሲሰጠው ይህ ለንጊኖስ ከጲላጦስ ጭፍሮች ውስጥ አንዱ ስለነበረ የጌታችንን ስቃይ አይቶ በክፉ ግብራቸው ላለመተባበር ብሎ ከአካባቢው ሸሽቶ ነበረ። በዕለተ ዓርብ ግን ሮማውያን በጌታችን መከራ ያልተባበረውን ሁሉ እንደ ንጉሥ ጠላት ስላዩት መድኃኔዓለም ክርስቶስ በመጨረሻ ሰዓት ተፈጸመ ካለ በኋላ ለንጊኖስ ወደ ቀራንዮ ተራራ ወጣ። ሮማውያኑም የሁለቱን ሽፍቶች አጥንቶች ሲሰብሩ ለንጊኖስ ደግሞ ከሞተ መቼም አልጎዳውም ብሎ አስቦ የጌታችንን ጎኑን ወጋው። በዚያ ጊዜ አንድ ዓይኑ ዕውር ነበርና ከጌታችን ግራና ጎን ውሃና ደም ሲወጣ የታወረ ዓይኑን ቢነካው ዓይኑ በራችለት። በዚህም እጅግ ተገርሞ እየተደሰተ የሆነውን ሁሉ ማስተዋል ጀመረ። ጌታችንም ቅድስት ነፍሱን በፍቃዱ ሲለያት የተፈጸሙትን ታምራት አስታወሰ። ትንሣኤውንም ሲሰማ ይህንን ምስጢር ይገልጽለት ዘንድ ወደ እግዚአብሔር መጸለይ ጀመረ። ጌታችንም ሐዋርያው ቅዱስ ጴጥሮስን ላከለትና ሁሉ ምስጢር ገለጠለት። ያን ጊዜም በሙሉ ልብ አምኖ እስከ ሞት ድረስ ለመታመን ተዘጋጅቶ በክፉዎች አይሁድ ፊት ስለ ጌታችን አምላክነት መመስከር ጀመረ። ወደ ታናሿ እስያ ወደ ቀጰዶቅያ ሄዶ በዚያ ወንጌልን እንደ ሐዋርያት በመስበክ ብዙዎችን ወደ ቀናች እምነት መልሷቸዋል። አይሁድም በክፋት ተነስተው የሐሰት ምስክር አቁመው ስለከሰሱት የሮማ ወታደሮችም ይዘውት በንጉሥ በጢባሪዎስ ቄሳር አስፈርደው ሐምሌ 23 ቀን አንገቱን ሰይፈውት በሰማዕትነት እንዲያርፍ አድርገውታል። ኅዳር 5 ቀንም የቅዱስ ለንጊኖስ ራስ የታየችበት ዕለት ነው። ይኸውም ጌታችንን ጎኑን ከወጋው በኋላ በእርሱ አምኖ በቀጰዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በክፋት ተነስተውበት በመኳንንት ዘንድ በሐሰት ወንጅለው በቀጰዶቅያ አገር አንገቱን አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በምስክርነቱ የተቀኑና የተናደዱ በዚያ የሚኖሩ አይሁድም ባዩት ጊዜ እጅግ ተደስተው ከከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀንም በኋላ በቅዱስ ለንጊኖስ ስብከት ያመነች አንድ ሴት በቀጰዶቅያ አገር ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበረ። ከጊዜ በኋላ ዓይኖቿ ታወሩ። የጌታችንን መቃብር ለመሳለም ተነስታ ከነ ልጇ ወደ ኢየሩሳሌም መጣች። በደረሰችም ጊዜ ልጇ ሞተ። በሐዘንም ሆና ሳለ ወደ ሀገሯ መርቶ የሚወስዳት ስላጣች መሪር ለቅሶን ሳልቅሳ ደክሟት ተኛች። ተኝታም ሳለ ቅዱስ ለንጊኖስ ከሞተ ልጇ ጋር በራእይ አየችው። ራሱ ተቀብራ ያለችበትን ቦታ ነገራትና ሄዳ እንድታወጣው አዘዛት። ወደ ቦታውም ሄዳ ስታስቆፍረው መዓዛው እጅግ ጣፋጭ የሆነ ሽቶ መዓዛ ወጣ። አማኟም ሴት የቅዱስ ለንጊኖስ ራስ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በሩላት። የቅዱስ ለንጊኖስን ራስና የልጇን ሥጋ ይዛ ወደ ሀገሯ ወስዳ በአማረ ቦታ አኖረቻት። ይህም ታምር ኅዳር 5 ቀን የተፈጸመ ነው። ምንጭ የሐምሌ ወርና የኅዳር ወር ስንክሳር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር